ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው ይወጡ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው በቃ ለደቂቃው ሽርፍራፊ አቅፊው ስሜው ዘውጄ ላይ በቦታ ያልኩት ታውቂያለሽ የገዛ የቅርብ ጓደኞቹ ዶርም ውስጥ በግድ መርዝ አጠጥተው በጭካኔ ገደሉት። ከምንም በላይ የሚያሳዝነውና ይህንን ግድያ ልብ ሰባሪ ያደረገው ወጣቱ ሞቶ የተገኘበት የመጽሐፍ ቅዱስ ጥቅስ መገኘቱ ነው። የሟች እህትም ፍረዱኝ ስትል ስለ ወንድሟ ህልፈተ ህይወት በእንባ ተናግራለች። ይህንን አሳዛኝ ልብ ሰባሪ አስደንጋጭ ቪዲዮ ተከታተሉትና ድምጽ ሆኗቸው ወደ ቪዲዮ ተሻገርን። ፍትህ በግፍ ለተገደለው ወንድማችን። ጓደኞቹ ብር አዋጥተው ወረቀቱ ለኛ ተሰጥቶናል። ብር አዋጥተው የሐዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ ልብሱን ስቀበል ከዩኒቨርሲቲ እስካሁን እስቲል የማመን ያለማመን ውስጥ ነገር ውስጥ ነው ያለው። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጪ ባንኩን መሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ? ሃው ከግሬ እስከ ጥፍሬ ድረስ ነዘረኝ እዛ ሰዓት ላይ። እንዴ ይሄ ነገር ምንድነው አልኩኝ። ከዛ ያክብ ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የደሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን ይሄድ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ ያክም ቤቱ ማስረጃ ሲወጣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው? መርዝ በልቶ መርዝ ግተውት ለዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው ንቃርገው የጋቱት። ምክንያቱም ያንገቱ ላይ የነበረ ያንገት ሐብል ተበጥሷል፣ መስቀሉ ተበጥሷል፣ ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ ሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው ንቃርገው መሰለኝ ጋቱ። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያቀዋል። ያክም ቤት ማስረጃ ራሱ ምን ይላል መሰለሽ? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጠው ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው እና እንደዛ ከሆነ አንደኛ ያለ ነው መርዙ ይወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም። ያለው ዝክሩን የዘከረበት ጆልጅስና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው። ሶስተኛ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሱ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሐሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው ክፉ ነገር የምትናገር ምንድነው ብቻ አምስተኛው ረሳሁትና ስድስተኛው ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው በሐሰት ምስክር ነው የሚለው፣ በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል።
ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ ያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለ ማህተብ ናቸው። ይታይሽ እንግዲህ ያም ብሎ ነው ሄደው ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውለው ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት ኧረ አልመጣም ትላቸዋለች። ኧረ ስልክ ማያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? እሱን እንገርሽ። ሮብ ጠዋት እንዴት አንተ መሞቱን አወቅ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመን ብሎ ዶርም ገባ። ሌላ ውሃ ይተም ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ? ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረግከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዴ ብዬ ደነገጥኩ አለ። ለምን ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠና እንዲህ ገፍትሬው አለ። ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ የመቶ ቁልፉን ከፈተና ሂዴው እስኪ ያለኝ አለ። ሂዴው አለኝ አለ። ከዛ ሄጄ እንዲትሳረገው አፉ ላይ የሆነ ነጭ ነገር አለበት እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገዋለ እንዲቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ መልካም። ሌሎች ጓደኞቹ መጠየቅ ጀመር። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለኔ ብዬ አላውቅም። የነርኩት ለነሱ ነው። እኔ ታዩ ብሩን ምኑን ታዩ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከንኩት። በቃ ለደቂቃው ሽርፍራፊ አቅፌው ስሜው እዛው እጄ ላይ በሞተ ነው ያልኩት ታውቂያለሽ። እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት የሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦቼ እኔ እጅ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ አንቺ አሁን የሚያስፈልግሽ በጣም ጉብልኝ የመንግስት ጠበቃ። አቃቤ ህግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ህግ ነው የሚከሰው። አሁን ግን አቃቤ ህጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማን ነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ ባይኑ ያየ ሰው ባይኔ አይቻለሁ ሲል ነው ማለት? ከዚህ በላይ ምንድነው?
እኔም ያልኩት እሱ ነው። በአይኔ ሲገለው አይቻለሁ የሚል ሰው ላቅርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ በአይኔ አይቻለሁ የሚል ሰው ከላምጣላችሁ ከዚህ በላይ። እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን አያወጣም። ምን ነው ሌላ ጊዜ አንገብግበዋል እንዴ? በአንድ ቀን በ2 ቀን ስንት መረጃ የሚያወጡት ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ውድ የእውነት ቲዩብ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች እዚህ ላይ ጨረስን። በሌላ መሰናዶ እስከምንገናኝ ቸር ያቆየን።